አይኔ ገና መስሎኝ ነበር ጊዜው ደረሰ በሚሄድበት ጊዜ ራሱ ባለቤቱ የለመንኩትን ነገር ለመፈጸም ወዲያ ጥር 27 ቀን ዕለት የመድኃኔዓለም ዕለት ተፈቀደልኝ። አይ ፈቃድ መሆኑን በዚህ አወቅኩ ብዬ ለመንኩትን ፈቃድ እንደሆነ ተረዳሁ። ለካ ያቺ ቀን የመጨረሻ ቀን ናት። አለቀሱ፣ እኔም አብሬ አለቀስኩ። በጣም አስጨናቂ ነበር፣ በጣም አስቸጋሪ ነበር። እናንተ ታዝኑ አታዝኑ በልቤ ባል ካልሆነ አንዳንዴ ስልክ ይጠቅማል። ለኔ ግን ጦርናትና ስልክ አለመያዜ እንዴት እንደጠቀመኝ ሁሉ ነገር በጊዜው እስኪፈጸም ድረስ ለማንም አታወሩ ነው ያላቸው ሐዋርያት። የዓይን ማረፊያ ያስፈልጋል። እኛ ደግሞ የዓይን ማረፊያ እንፈልጋለን። ሀገሪቱ ደግሞ ሰው ትፈልጋለች። ሀገሪቱ ሰው የምትሆነው ሰው ስታገኝ ነው። ሰው ካላገኘች ምድረ በዳ ትሆናለች። ይሄን ያህል 6 ወር ነው የተባለው፣ ለኛ ግን እንደ 6 ዓመት ነው የምንቆጥረው። ረጅም ጊዜ ነው የሆነብን። አይናችን ማረፊያ የሆኑት ጌጣችን አባታችን በክፉ ጊዜ እንደዚህ መተን የምናለቅስባቸው በጸሎት የሚጠብቁን የአይናችን ማረፊያ ጠፍተውብን በጣም ተጎርተን ግራ ገብቶን ጨንቆን ነበር የቆየ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ ትልቅ ደስታ ሆኖልናል። አባታችን መተውልናል። ከዚህ በኋላ እንግዲህ አይሄዱብን አባዬ። በእውነት በጣም ተጎርተን የቆየ ነው። እኛ ለእርሶ የምንጨነቀው እድሜና ጤና ነው እንጂ እንዲህ አይነት ነገር አስበንም አናቅም። እግዚአብሔር በሚያውቀው እንደው አይሄዱብን አባዬ። በጣም የዓይናችን ማረፊያ ነው። እንወደውታለን። እንደዚች ቤተክርስቲያን በጣም ያስፈልጓታል። ለሀገሪቱም ለሁሉም ሰው ያስፈልጋሉ። እንዲህ አይነት ጭንቀት ውስጥ ደግመን እንዳንገባ አደራዎትን አባዬ። Quay.
ልዩ ፍቅር አላቸውና ነገ ይገባሉ። ዋዜማ በሆነ ቁጥር ይህን እናገር ነበረ። እንግዲህ ፈቃደ እግዚአብሔር ሆኖ እስካሁን ድረስ ሲቆዩ ይህን ያህል ይቆያሉ የሚል ሀሳብ የለንም ነበረ። ብሎም ግን ፈቃደ እግዚአብሔር ሲሆን ዛሬ እዚህ እንግዲህ በመካከላችን እገኛለሁ ሲሉ እጅግ ደስ ብሎናልና እንኳን ደስ አላችሁ። በዚህ ልክ እንደው እናቶችም አባቶችም እያለቀሱ ናቸውን እየረጩ ምንድነው የሆኑት ካለ ንገሩን የሚሉ አባቶች ከመምህራን ከደብረ አስተዳዳሪዎች በቀደም የኔታ መጋቢ አይላፍና መጋቢ ምስጢር ወደ አዲስ አበባ ለቅዱስ ገብርኤል ባህልደው በነበረበት ሰዓት ጉዟችን የሚመጡ ከሆነ ከሳቸው ጋር አብረን አድርገን አብረን ብንመጣ የሚመጡበትን ቀን ንገሩን እስከማለት ድረስ የደረሱ ሰዎች ነበሩ። ከዚህ ያሉት አሁን የምታዩቸው አባቶች እንሄድ ብለው ሰው አቋቁመው ለመጠየቅ ለማምጣት ካሉበት ቦታ ንገሩን እየተባል እኛም በእጅግ በጥያቄ ተወጣጥረን ብዙ ነገሮች ቀርቦብን የነበርንና ስለዚህ በእጅጉ እኛም ዛሬ ደስታው ከጥያቄም መልስ ያገኘንበት እንደው ያላፈርንበትም ቀን ስለሆነ የእግዚአብሔር ስሙ የተመሰገነ ይሁን። ለመድኃኔዓለም ዋዜማ ይመጣሉ ብለን ነበር። ይኸው በዋዜማው በመገኘታቸው ከዚህ ቀጥሎ እንደው አጠር ለማድረግ እንግዲህ እውነት ለመናገር ብዙ ሕዝብ ለመቀበል ያሰበ ነበረ። ለመናገር አልፈለግንም። ነገ አውደ ምሕረቱ ቢገኝ ይቻላል በማለት ሌሎቹ ደግሞ እነ አራት አይና እነ የንታ መጋቢ አይላፍ እነ የንታ መሰረትም እነ መላክ ኃይልም እንዲሁ ሌሎችም ደግሞ በስሜም እየሰሙ እየደወሉም በየደቂቃው ይጠይቁን ስለነበረ አይ እንግዲህ ዛሬ እንደው ይመጣሉ የሚለውን ነገር ጧት እንደ ብስራት ለአንድ ሰው ተንፈሳልንና ቀድመውን አየር መንገድ ላይ የተገኙ በራሳቸው ትራንስፖርት እነሱ ናቸው። ሌሎች እህቶቻችን የሰበካ ጉባኤ አባላት የጉባኤው ደቀ መዛሙርት በየጊዜው ነገ ይመጣሉ በማለት ቤቱን በማዘጋጀት የሚሆነውን ነገር ሁሉ የሚደረገውን ነገር በማድረግ በእጅጉ በጸሎት በቀደም ግምጃ ቤት ማርያም ላይ አንዱ ምን ተነስቶ እስኪ እግዚኦ እንበል ሊቀ ሊቃውንት ሄደው ሲጠፉ ማን የጠየቀ ሰው እስከዚህ ድረስ መድረክ ላይ እንግዲህ ቁሞ እስከሚነገር ድረስ ነው የሰው ፍቅር የኔታ ያለ ለማለት ፈልጌ ነው። እንግዲህ አባታችን እንኳን ደህና ወደ መንበረ ክብረወት መጡልን እያልኩኝ መጀመሪያ እንደው ለክቡር አባታችን የመካነ ስብሐት ልደታ ለማርያም የአራቱ ጉባኤያት ምስክር መምህር ወደ ሆኑት ወደ አራት አይና አንድ መልእክት እንደ ክቡር ሊቀ ሊቃውንት የኔታ እዝራ ሐዲስ የመንበረ መንግስት የአራቱ ጉባኤያት ምስክር መምህርና እንዲሁም የደብሩ አስተዳዳሪ ክቡር እንግዲህ ምን ተነገረ ወምን ተዘየኑ በእንተ ዝንቱ ምስጢር ይላል ቅዱስ ያሬድ። ምን እናገራለሁ ምንስ እናገራለሁ ስለዚህ ምስጢር ይላል። እንግዲህ በእጅጉ ትንሽ ጎንደር ቀዝቀዝ ብላ ነበር። እውነት ለመናገር ከሆነ ያው አንድ ትልቅ ማህቶት የሆነ ታላቅ መምህር ትንሽ ሲሰወር የሆነ አንድ ችግር እንደተፈጠረም የሆነ ወይም ደግሞ ጊዜው ደስ ስላላቸው ሊሰወሩም በዛው ይፈልጉ ይሆናል። ምናልባት ማስታውሰው አንድ ጊዜ የኔታ ክቡር ሊቀ ሊቃውንት እንደው ካስታወሱ አንድ ጊዜ እንደው ጤግሮስን ገልጠህ ወስደህ ያችን ማናትች ብሔረ ብፁዓን የምትባለውን ለኔስ ምንም ሀጥ በሆን ለምን ብታሳየኝ ምናለ አልኩኝ ብለው ያጫወቱኝ ነበርና ምናልባት ወደዛችም ልግባ ብለው ይሆን ብዬ ነበር። ወደዛች ልግባ ብለው ይሆን ምንድነው ነገሩ የሚል ትንሽ የሆነ እንደው ብቻ ጎንደር የሆነ አንድ ቀዝቅዟት ነበር። ጎንደር እውነት ለመናገር ለማስመሰል አይደለም እግዚአብሔር በሚያውቀው ነው ማወራው። ጎንደር ቀዝቅዛ ነበር እና የሆነ አንድ ስሜት ነበር በዚህ በከተማው የሆነ በቃ ምንድነው ነገሮች ሁሉ አላስደሰታቸውም መሰለኝ። ጉባኤያቸውንም ሰርተዋል፣ የአባቶቻቸውንም አደራ ተወጥተዋል፣ ጉባኤያቸውም ሰፍቷል። ህልማቸውም የነበረው ይሄው ነበር።
ሁልጊዜ ክቡር ሊቀ ሊቃውንት የኔታ ዝርሃ አዲስ የሆነ ይህን ስራ ሰሩ ሲላቸው የለም የኔታ ነው የኔታ ጸሎት ነው ቀድመው ውዳሴ ከንቱ እንዳይሆንባቸው የለም የኔ እኮ አይደለም የኔታ ናቸው የኔታ እኮ በህልም ይመጣሉ ምናምን ብለው ለሳቸውን የሚሰጡ እንጂ እኔ እንዲሰራው ይሄን የሚሉት ነገር የለም ስታዘባቸው ማለት ነውና ጉባኤያቸውንም ሰርተዋል። ሁሉም ነገር እንደ እግዚአብሔር ቸርነት በጸሎታቸው በአባቶቻቸውም ጸሎት ሁሉ ተሳክቶላቸው እያለ ምንድነው ይሄ ነገር የሚል ሁላችንንም በቃ የሆነ ስሜት እየተሰማን ነበርና ምንድነው ካለው ከጦርነቱ ከሀገሩ ሁከት ወይም ደስ ከማያሰኘው ነገር ሁሉ እንደው ለመሰወር ፈልገው ይሆን የሚል ስሜት ነበርና ትንሽ ጎንደር እያሰበች ትንሽ ቀዝቅዛ ነበረ። በየአድባራቱ ማይጠይቅ የለ እኛ እንኳን ያው ጉባኤ ቤታችን ነው ወንድሞቻችንም አሉ በየጊዜው እንጠይቃቸዋለን ይመጣሉ ይሉናል። ዳውም እኔ ሆሳዕና ዕለት መድኃኔዓለምና ሆሳዕና አንድ ላይ ውሎ ስለነበረ እና እኔ አገልግሎት ላይ እንዳለሁ መምህር ዘላለም የመንበረ መንግስት ምክትል የሆኑት መምህር ይምጡና በዓሉን እንደው የኔታ ስለሌሉ መተው እንደው ሲዘ መድረኩ ላይ ትንሽ ይታዩ ምናምን አሉ። እንዴ አገልግሎት አለኝ እኮ ሐላም ላይ እንድመጣ ፈልገው ነው የኔታ ከዛ ሆነው አራት አይና መጥተው እንዲያስተምሩ ብለውታል አሉኝ። ይገርባቸዋል። እሳቸው ናቸው እዛ ሆነው ከኢየሩሳሌም እንደዛ ያሉ ሲሉኝ ተቋጥሬ ከችና ያልኩትና እንዴት ሆኜ ነው ከዚህ መድረክም ቆመው እሳቸው ሲሰብኩት የመድኃኔዓለም ፍቅር ስለ መድኃኔዓለም ብለው ሲያነሱ እንባ ይቀድማቸዋል። በእንባ እየታጠቡ የሚሰብኩትን አሁን እኔ እንዴት አድርጌ ነው መናገር መችለው? እንግዲህ አምላካቸው ካሉበት ሆኖ ይርዳኝና ምናም ብዬ ትንሽ የተወሰነ ነገር ብዬ ሄድኩና እስከዚህ ድረስ የመደናገጥ ነገር ነበር። አሁን ግን እንደ ቸርነቱ ራሱ በቀኑ ቀን እንግዲህ ያው የጉባኤው አምላክ ይዘውት መጥቷል። የኔታ እንኳን በደህና መጡ ነው። ሌላ ምንም ማለት አልችልም። እኔም ከደስታዬ ብዛት የተነሳ እውነት ነው የምነግራችሁ። እኔ በባህሪዬ አንድ የቤተ ክርስቲያን ማይቶት የሆነ መምህር ለመናፍቃን ትልቅ በቃ ሰይፍ የሆነ መምህር አንድ መምህር እንኳን ክቡር ሊቀ ሊቃውንትን ይሃል ታላቅ መምህር አንድ በቃ እንደው ወጣ ብሎ መድረክ ላይ መናፍቃንን የሚያሳፍር አንድ ነገር ሲናገር ኩራት ይሰማኛል። ምክንያቱም ቤተክርስቲያን አንዲት ከመሆኗ የተነሳ ጠላትን የሚመክት አንድ እንኳን ሰው ሲገኝ ትልቅ ነገር ነው። ክቡር ሊቀ ሊቃውንት ማለት ውቅያኖስ የሆኑ ታላቅ ከነጌታው ዶክተር አየለ ከነጌታው መንክር መኮንን ተቀድተው የመጡት ውቅያኖሱ ክቡር ሊቀ ሊቃውንት ቀርቶ ለአንድ ቤተክርስቲያን ማጣት አንድ እንኳን ትንሽ የሚመክት ሰው ወጣ ብሎ የሆነ ነገር የሚናገር ሰው እንኳን ሊሳሳለት ይገባል አይደል እንዴ? ስለዚህ ቀላል ነገር ከባድ ነገር ነበርና እግዚአብሔር እንኳን በሰላም አመጣሁት። የኔታ እንግዲህ ማለት መፈልገው ወደ ክብር ቦታዎት ከጉባኤ የሚበልጥ ለሶ ምን እንግዲህ ውሃ ወደ ላይ ስለማይፈስ ብዙ ማውራትም ማለት ስለማይቻል እንኳን በሰላም እግዚአብሔር ወደዚህ ታላቅ ቦታዎት በሰላም አመጣለዎት። ለልጆችዎትም ሁሉም በቃ በጣም አንገቱን ደፍቶ ነበረ። እንኳን አንገቱን ቀና አደረጉት የሊቃውንቱን ብያለሁ። ይሄን ነው ማለት የምችለው። ስለዚህ ምዕመናንም ደስ ይበላቸው። እንግዲህ ነገ ተገንተው እኒህ ሲያዝኑ የነበሩት ምዕመናን ኢትዮጵያ ምዕመናን መምህራን እንደናንተ አይነት መምህራን ከሌሉ አንገታቸውን ይደፋሉ፣ ያዝናሉ፣ ይሰማቸዋል። ስለዚህ እንኳን በሰላም መጡልን ለማለት ነው። እግዚአብሔር በሰላም እንኳን መጡ የኔታ ከማለት ውጪ ሌላ ምለው ይለው። አመሰግናለሁ ስለተጋበዝኩ። ወደ መንበረ ክብሮት በመምጣትዎት በጣም ደስ ብሎናል። የጉባኤ አምላክ በቸርነቱ ጠብቆ እንኳን ወደዚህ ወደ ቦታዎት መለሰዎት እላለሁ። እንግዲህ ይህ ህዝብ
እኔ ለእናንተ መናገር እንደው ይከብደኛል። በዚያ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 የተቀመጠው ትርጓሜ አለ። ትርጓሜውን ነው ነጠላውን አይደለም ልናገር የፈለኩት። እና እዚያ የእነ አባ አትናቴዎስን ነገር ስናስብ ብዙ ሕዝብ በሐሜት እንደተጎዳ ይገልጽልናል። እና እኛም በሐሜት ተጎድተን ነበርና ብዙ ሕዝብ ምንድን ነው ሊቀ ሊቃውንት እኛን ጥለው በጎቻቸውን ጥለው የሄዱት አንድ ነገር ሳይከፋቸው አይሄዱም፣ ለጎንደር ይሞታሉ እያሉ በሐሜት ተጎድተው ነበር። በእውነቱ ነገ በነገው ዕለት ሲያጽናኗቸው ሙሉ ክብራቸው ይመለሳል ብዬ አስባለሁ። ትንሽ የዓይን ማረፊያ ያስፈልጋል። ገበሬው አዝርዕት ዘርቶ አዝርዕቱን ሲያየው በቅጠሉ ይረካል። ምክንያቱም የዓይኑ ማረፊያ ነው። እንዳውም ቅጠሉን ሲያይ ተበድሮ ይበላበታል ይባላል። እኛ ደግሞ የዓይን ማረፊያ እንፈልጋለን። ሀገሪቱ ደግሞ ሰው ትፈልጋለች። ሀገሪቱ ሰው የምትሆነው ሰው ስታገኝ ነው። ሰው ካላገኘች ምድረ በዳ ትሆናለች። እና እንደው በእውነቱ ወደዚህ መንጣት ሰው ከሄዱ ከ2 ወር በኋላ ወደዚህ መንጣት አልፈለኩም። ምክንያቱም ከመንገድ ጀምሮ ወደ ደብሩ ስመጣ የሚወዘውዘኝ የሚጨቀጭቀኝ ብዙ ስለነበረ መንጣት አፍሬያለሁ። በተለይ የዛሬ ወር የኔታ ይመጣሉ ስባል ጸበል ቦታ ሄጄ ነበር። ጸበሉን አቋርጬ መጥቻለሁ። ከመጣው በኋላ ወደዚህ አልመጣሁም። በዳር ሁኜ ሳዳምጥ ድምፅ የለም። መጥቼ ቤተክርስቲያን ሰላም ብዬው ወደው ተመልሻለሁ። ይሄ ምንድነው? የኢትዮጵያ ሕዝብ ብሎም የጎንደር ሕዝብ የዓይን ማረፊያ ይፈልጋልና በጣም በሐሜት ተጎድቶ ነበርና ወደ ክብሩ እንዲመልሱልን እንኳን በደህና መጡልን። እንግዲህ ሰው የሚጨነቁት ለዚህ ጉባኤ ቤት ለቤተ ክርስቲያን ስለሆነ የቤተ ክርስቲያን አምላክ በእድሜ በጸጋ ይጠብቅልን እላለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይመስገን። እንግዲህ በዚህ ሁሉ ሊቃውንት አባቶች መሃል ቁሜ መናገር መቼም ትንሽ ያስፈራል፣ ልምዱም የለኝም። ግን ያው አባቴ ስላዘዙኝ እና በጣም ትልቅ የሆነ ደስታ ስለተሰማኝ ምእመኑን ወክዬ የሆነች ትንሽ ነገር ለመናገር ነው። የኔ ሀሳብ የብዙ ምእመናን ሀሳብ ነው ብዬ በደንብ በእርግጠኝነት መናገር እችላለሁ። ምክንያቱም አባታችን የተከበሩ ሊቀ ሊቃውንት ዕዝራ ሐዲስ የኛ የአማኞቹ ብቻ አባት አይደሉም፣ የማያምነው ሁሉ አባት ናቸው። በጣም እርግጠኛ ሆኜ የምናገረው አማኙም የማያምነውም ሁሉ ይወዳቸዋልና ይሄን ያህል 6 ወር ነው የተባለው፣ ለኛ ግን እንደ 6 ዓመት ነው የምንቆጥረው። ረጅም ጊዜ ነው የሆነብን። አይናችን ማረፊያ የሆኑት ጌጣችን አባታችን በክፉ ጊዜ እንደዚህ መተን የምናለቅስባቸው በጸሎት የሚጠብቁን የአይናችን ማረፊያ ጠፍተውብን በጣም ተጎድተን ግራ ገብቶን ጨንቆን ነበር የቆየ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ ትልቅ ደስታ ሆኖልናል። አባታችን መተውልናል። ከዚህ በኋላ እንግዲህ አይሄዱብን አባዬ። በእውነት በጣም ተጎድተን የቆየ ነው። እንዲህ አይነት መከራ እንዳይደርስብን፣ እንዲህ አይነት ጭንቀት እንዳይደርስብን የአይናችን ማረፊያ ነው። እኛ ለእርሶ የምንጨነቀው እድሜና ጤና ነው እንጂ እንዲህ አይነት ነገር አስበንም አናቅም። እግዚአብሔር በሚያውቀው እንደው አይሄዱብን አባዬ። በጣም የአይናችን ማረፊያ ነው። እንወደውታለን። እንደዚች ቤተክርስቲያን በጣም ያስፈልጓታል። ለሀገሪቱም ለሁሉም ሰው ያስፈልጋሉ። እንዲህ አይነት ጭንቀት ውስጥ ደግመን እንዳንገባ አደራዎትን አባዬ። ከዚህ በመቀጠል የማጠቃለያ ቅዱስ አምላክ ክቡር አባታችን ሊቀ ሊቃውንት ዕዝራ ሐዲስ ከሁሉ አስቀድሜ እንኳን ወደሚወዱት ወደሚወደው ትልቅ ቤተ ክርስቲያንና መንበሮት በሰላም መጡ እላለሁ። ያው እርስዎ የሄዱበት ጊዜ
አካባቢው በጦርነት የታመሰበት ሁኔታ እናይ ስለነበረ እጅግ በጣም ተጨንቀን ነበርና መውጫም የማይገኝበት ሁኔታ አውሮፕላንም ይሁን መርከብ የማይንቀሳቀስበት ሁኔታ ስለነበረ በዛው ይቀሩ ይሆን የሚል የምዕመናን ከፍተኛ የሆነ ጭንቀት ነበር። እግዚአብሔር ይህን ሁሉ አሳልፎ ደግሞ ወደ ኢትዮጵያ ከገቡ በኋላ ለረዘም ያለ ጊዜ በመቆየቶት ምክንያት ምዕመናን ምናልባት በሰበካ ጉባኤውም ይሁን በቤተ ክርስቲያኑ አገልጋዮች ዘንድ ችግር ተፈጥሮ ይሆን የሚል ኃይለኛ የሆነ ጥያቄዎች ነበሩብን። እኛ ቤተ ክርስቲያናችን ሰላም ነው፣ ሰበካ ጉባኤው በሰላም ነው ሰርቶ ተግባብቶ የሚሰራ። ስለዚህ እሳቸው የተለየ ምክንያት ካለሌ በስተቀር በእኛ በኩል ምንም በቤተ ክርስቲያን በኩል የተፈጠረ ችግር የለም በማለት ምዕመናን ስናጽናና ቆይተናል። ምዕመናን ደግሞ በተለየ መልኩ ምናልባት በዋናው ቤተ ክህነት ለስራ ተፈልገው ለሌላ አገልግሎት ያነሱብን ይሆን የሚል ደግሞ ሌላ ስጋት የተፈጠረበት ሁኔታ ነበር የተፈጠረው። ብዙ ሰው አልቅሷል፣ አንብቷል፣ ጸልዋል። ይሄው ጸሎቱ ተሰምቶ እርስዎ ወደ መንበረ መንግስቶት ወደ መንበረ ክብረዎት ስለመጡልን እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎናል። ምዕመናን እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ። ስለዚህ የኔታ እንደው የሚሉትን መልእክትም ትምህርትም ወንበራቸው ላይ ስለተገኙልን በዚሁ የሚያስተላልፉልን መልእክት በጋራ ሁላችንም እንቀበላለን። ወደ የኔታ ወስዳቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት የባህሪ ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር በሰማይም በምድርም ከሰማይ በላይና ከምድር በታች ያሉትን ፍጥረታት ሁሉ ፈጥሮ የሚገዛ የሚመግብ እሱ በፈቀደው ጊዜ በፈቀደው ሰዓት በፈቀደው ቦታ የሚያኖር ክረምቱንና በጋውን እያፈራረቀ መዓልቱና ሌሊቱን እንዲሁ ጨለማውንና ብርሃኑን እያፈራረቀ የሚያኖረን አምላካችን እግዚአብሔር ከዚህ ሰዓትና ከዚህ ዕለት ደርሰን በዛሬው ዕለት እንድንገናኝ እንድንሰባሰብ ስለፈቀደ ስሙ ለዘላለም የተመሰገነ ይሁን። እመቤታችን አማላጃችን እናታችን የሁላችን መመኪያ የመላእክትም እንዲሁ እህታቸው በምንሄድበት ሁሉ የማትለየን በፊትም በኋላ ስንቅ ቢያልቅብን ስንቅ የምትሆነን ልብስ ቢያልቅብንም የምታለብሰን እሷ ናትና እሷም እግዚአብሔር ለእናትነት ስለመረጣት በሰጣት ጸጋና ክብር ስሟ የተመሰገነ ይሆንልን። ቅዱስ መስቀሉም ዓለሙን ያዳነበት ደሙን ያፈሰሰበት ነውና ለክቡር መስቀሉም ስግደት እና አክብሮት ይድረስ። የተከበራችሁ የተወደዳችሁ የጎንደር ታላቂቱ ጥንታዊትና ታሪካዊት ጎንደር የጎንደር ሊቃውንት የጎንደር የገዳማት የአድባራት አስተዳዳሪዎች ከክቡር አራታይና አባ ገብረ ማርያም ቆሞስ አባ ገብረ ማርያም ከክቡር መጋቤ ኃይላፍ ክቡር ጥላሁን ከአድባራት አስተዳዳሪዎች ከክቡር መላከ ኃይል ጀምሮ ሌሎችም የአብነት መምህራን የድጓ ያቋቋም የዝማሬ መዋሥዕት የቅዳሴ የቅኔ የጸዋትወ ዜማ የትርጓሜ መጻሕፍት መምህራን የጉባኤ ቤቱ አባላት አባቶችና ወንድሞች የሰበካ ጉባኤው አባላት የቤተ ክርስቲያኑ አገልጋይ አባቶች ካህናት ምዕመናንና ምዕመናት የሰንበት ትምህርት ቤት አባላት መዘምራን ወንድሞቻችን እህቶቻችን ልጆቻችን ለእናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንግዲህ እግዚአብሔር አምላክ እኔ ይህን አልጠበቅኩም ነበር፣ ግን እናንተ ይህንን ዝግጅት ከአየር መንገድ ጀምሮ ከአፄ ቴዎድሮስ አየር መንገድ ጀምሮ እስከ መንበረ መንግስት መድኃኔዓለም ቤተክርስቲያን ድረስ አጅባችሁ ተቀብላችሁ በቅኔውም
በትምህርቱም በስብከቱም በዝማሬውም ያደረጋችሁት አቀባበል ለእኔ አይደለም ለጉባኤ ቤቱ ባለቤት ለሱ ስለሆነ መድኃኔዓለም ክብሩን ያድላችሁ። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ይላል ነቢዩ ዳዊት በመዝሙሩ። እግዚአብሔርን አንዲት ነገር ለመንኩት እሷንም እፈልጋለሁ እሻለሁ ይልና ከመህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ባለ በዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ ወከመ እጸመድ ውስተ ቤተ መቅደሱ በቤተ መቅደሱ ማገለግል ዘንድ እግዚአብሔርን አንዲት ነገር ጠየቅኩት ለመንኩት ይላልና እግዚአብሔር የጠየቁትን የለመኑትን እንደሚያደርግ አባቶቻችን ነቢያት አባቶቻችን ሐዋርያት ከልባቸው ያምናሉ። ነቢዩም በዚህ የተነሳ ነው አንዲት ነገር ለመንኩት እንደሚያደርግልኝም አምናለሁ ያለ። እግዚአብሔር የተጠየቀውን ነገር ሁሉ ስለሚያደርግ ነው። በነቢዩ በኢሳይያስ አዝዙኒ እንከ እናንተ እኔን እዘዙኝ ይላል እግዚአብሔር። በነቢዩ በኢሳይያስ አድሮ እዘዙኝ ይላል። እንግዲህ እግዚአብሔር ትሕትናውን ሲገልጥ እኔን እዘዙኝ ሲል ጠይቁኝ ይህን አድርግልን በሉኝ አደርግላችኋለሁ ብሎ ራሱ እግዚአብሔር የነገሩት እንደሚያደርግ በነቢያት አናግሯል። ስለዚህ እኔ አሁን አንዲት ነገር ለምኜው ነበር፣ ባጭሩ ነው። ነቢዩ ዳዊት ይህንን የጠየቅበት ምክንያት ምንድን ነው ብዬ አሰብኩና ነቢዩ ይህንን ተናግሯል። ደግሞ ስሙ ልበ አምላክ ነውና ለእኔም እንደምትፈጽምልኝ አምናለሁና ቤቱ ፈጣሪ ኢየሱስ ክርስቶስ ኢየሩሳሌም 6 ጊዜ ተመላልሻለሁ። ካሁን በፊት 6 ጊዜ ሄጃለሁ። አሁን 7ኛዬ ነው እና 7ኛውን ጉዞዬን ካሁን በፊት ከሆሳዕና እስከ ዳግም ትንሣኤ ነበር የምንቆይ። የጉዞ ስለሆነ ታውቁታላችሁ ሁላችሁ። የጉዞ መንገድ በጣም ጥድፍ ጥድፍ ነው የሚባል የቦታውንም ታሪክ በሰፊው ለመረዳት አይቻልም። ቀኑ እስኪደርስ ድረስ ብዙ መካናት ቅዱሳት መካናትም አይጎበኙም እና እንዲያው አንድ ዓመት አብይ ጾምን አንተ ከጾምክበት ገዳመ ቆሮንቶስ እዚያው እንዳሳልፍ ባለ 50ንም ደግሞ ከዚያው እንዳሳልፍ በአብይ ጾም ጉብኝት ስለሌለ ከዚያው ገዳመ ቆሮንቶስ ባለ 50ን ደግሞ በጉብኝት ሌሎችን ቦታዎች ሁሉ ተረጋግቼ እንዳይ በዚያውም አቡነ ዘበሰማያት እንድደግም ጸሎት እንዳደርግ ፍቀድልኝ ብዬ አንዲት ነገር ለመንኩት። ነቢዩ ዳዊት አተሳልክዎ እንዳለ ጊዜው ደረሰና ዘንድሮ ጊዜው ፈቀደና ይህን ነገር አብይ ጾም ከመድረሱ በፊት እንደወጣ አደረገ፣ እንደሄድ አደረገ። የማስታውሰው አንድ ቀን ጉባኤ ቤቱ የውዳሴ ማርያም ሰዓት ደርሶ ፍቅረ ማርያም መምህር ዲበኩሉ አላችሁ እዚያ ማዕድ ቤቱ ሁላችሁም ነበራችሁና እንደው በአንድ ነገር ስንነጋገር አይኔ ገና መስሎኝ ነበር ጊዜው ደረሰ ብያለሁ። ታስታውሳላችሁ። ለሌላ አይደለም የምሄድበት ጊዜ ለማለት ነውና ጥር 18 ነው ከዚህ የወጣው። ጥር 18 ከዚህ ወጣው ደረስኩ። ያን ጊዜ ጦርነት መኖሩ ስለማይታወቅ ራሱ ባለቤቱ የለመንኩትን ነገር ለመፈጸም ወዲያውኑ ጥር ወደ ኤምባሲ በግል ለመሄድ ገብቼ ጥር 27 ቀን ዕለት የመድኃኔዓለም ዕለት ተፈቀደልኝ። ቪዛ ተሰጠኝ ከኤምባሲ በዕለቱ። አይ ፈቃድ መሆኑን በዚህ አወቅኩ ብዬ የለመንኩት ፈቃድ እንደሆነ ተረዳሁ። ወዲያውኑ የካቲት 6 ለ7 አጥቢያ ቅዳሜ 7 ሥላሴ ነበሩና ሌሊት በረርኩ ብቻዬን። አሁን ቱሪስቱ ሁሉ ለትንሣኤ የሚሄደው ሁሉ ገና ነው፣ አልጠየቀም። ተመስገን ብዬ የካቲት 7 እዚያ ገባሁ። የካቲት 9 አብይ ጾም ገባ።
ዘወረደን እስከ ቅድስት ድረስ እዚያው ኢየሩሳሌም ጎልጎታ ቀራንዮ ቆየሁኝ። እዚያው የቅድስት ዋዜማ የሚገርም ነገር ነው። ቆሮንቶስ ሄድኩኝ። እሱም የገባ የቅድስት ነው 40 ቀን ማለት ነው። እና እዚያ ያሉ አባቶች ብርዱን አትችለውም፣ ረሃቡን አትችለውም። ገዳመ ቆሮንቶስ ሙቀትም አለው ይፈራረቃል። እንደው በተማጸኑኝ እዚሁ አሳልፈኛ ጋር አሉኝ። አይ በፍጹም የመጣሁበት ስለሆነ ብዬ ሄድኩኝ ዝም ብዬ። እዚያ የሚገርመው ነገር የካቲት 16 ሰኞ አስታውሳለሁ። እዚያ ገብቼ በ21 ጦርነቱ ተጀመረ። ቅዳሜ የካቲት 21 ቀን ጦርነት ተጀመረ። መንገድ ተዘጋጋ፣ ሁሉም ቆመ፣ አየርም ተዘጋ፣ እናም ተዘጋ። እኔ ግን ኢያሪኮ ገብቻለሁ። እንግዲህ ታውቁታላችሁ፣ ገዳመ ቆሮንቶስ ገብቻለሁ። ወዲህ ማለት አይቻልም። ወደ ኢየሩሳሌም መሄድም አይቻልም። ዮርዳኖስም መሄድ አይቻልም። አንድ ቀን በ21 ገብቼ ረቡዕን በ9 ገብቼ ረቡዕን ከኢየሩሳሌም መጡ እናቶችና ተሳልመው ዮርዳኖስ ሄዳል አሉኝ። አልሄድኩም አልኳቸው። እንሂድ ብለው ዘውኝ ሄዱ። ለካ ያቺ ቀን የመጨረሻ ቀን ናት። ሄጄ ዮርዳኖስ ተጠምቄ ምን ብዬ ተመልሰን እንግዲህ ቅዳሜ እንመጣለን ሁለተኛ እንሄዳለን ብለውኝ ቅዳሜ ተዘጋጋ መንገድ ምን የለ ምን የለ። ከዚያ በኋላ ያው እንደምታዩት እንደምትሰሙት ጦርነቱ ሲጀመር ድምፅ ይሰማል። ወደ ዋሻ ግቡ ይባላል። እኛ ቅዱስ ገብርኤልና ስላሴ ቤተክርስቲያኑ እዚያ ኢያሪኮ አለ። እዚያ ሆነ ምን የለ። ለእኔ በጣም ጥሩ ነው። ጦርነቱን ወድጄዋለሁ። ጦርነት አይወደድም እርግጥ። ለእኔ ግን ግርግር ምን ያየው ስለሌለ አተሳልከው ጸጥ በቃ በእግሬ ነው ቆሮንቶስ የምሄድ። መኪና የለ፣ ታክሲ የለ። እዚያ ስሄድ ተዘግቷል። እዚያ ጭጅ በሯ ላይ የምጸልየውን ጸሎቴን አድርጌ እስከ 6 ሰዓት ቆያለሁ። አካባቢው አረብ ነው ታውቁታላችሁ። በአረቦች ግዛት ነው ያለ። እነሱ ጥሩዎች ናቸው። ሰላም እያሉ ነው የሚሄዱ። እናሳፍርም ይላሉ። በኋላ 40ውን ቀን ምንም ነገር ሳይኖር ኮሽታ ሳይኖር ቅርብ ነው ኢያሪኮና ገዳመ ቆሮንቶስ እየተመላለስኩ 40ውን ቀን እዚያችሁ ጨረስኩ። የኋላ ሆሳዕና ቅድም ለአራት አይና እንዳሉት 27 ነበር። በ26 ከገዳሙ አባቶች የገዳሙ መኪና አለ ታዘዘልኝና ወደ ኢየሩሳሌም ወደ ቀራንዮ እንድመለስ ተፈቀደ። ተመለስኩኝ። ከዚያ በዓሉን የሆሳዕና እዚያ አከበርኩ። ቅድም እንደተባለው እዚያና እዚያ ያለው አንድ ነው። በዓሉን አከበርነ። የሚፈቀድ 10 ሰው ብቻ ነው። የሚገርመው ነገር እዚያ ጎልጎታ የሆሳዕና ዕለት 10 ሰዎች ብቻ ናቸው። ለምን? በብዛት ሰው እንዳይጎዳ ተብሎ ፖሊስ ቁሞ እየቀረጸ ትርፍ ሰው ካለ አውጥቶ ይወስደዋል። የኛ ብቻ አይደለም፣ ሁሉም እዚያ ጎልጎታ ያለው እያንዳንዱ ሁሉም ቤተ መቅደስ ኋላ በጣም አዘነ። የሆሳዕና ምዕመናን ተመለሱ። በተለይ ምዕመናን ሰኞ ሆሳዕና እሑድ ሆኖ ሰኞውን መጡና እዚያ ስግደቱ ሊሳተፉ ሲሉ መለሷቸው። አለቀሱ። እኔም አብሬ አለቀስኩ። በእውነት በጣም አስጨናቂ ነበር። በጣም አስቸጋሪ ነበር። ፈቃዱ ሆኖ ረቡዕ እንዲያሆንና ሐሙስ ማታ የጸሎት ሐሙስ ሁለቱ ተስማሙና ለጊዜው ጦርነቱ ቁሟል ተብሎ ምዕመናን እንዲገቡ ተፈቀደ። በጣም በዛን ጊዜ ያየነው ታምር የመድኃኔዓለም ቸርነት በጣም ይገርም ነበር። በጣም ይገርም ነበር። ስበተ እግሩ እንደ ቀድሞው እዚያ መስቀሉ ከወጣበት ከአውደ ምሕረቱ ላይ ተካሄደ። እኔ ደግሞ ቆጥራለሁ ጦርነቱ በተጀመረ በ40 ቀኑ የሚገርም እኮ ነው። ቆጥራለሁና እንዲሁም ያን ጊዜ ተናግሬያለሁ ለምዕመናኑ። አያችሁት ጦርነቱ 21 ተጀምሮ መቼ ተፈጸመ? የጸሎት ሐሙስ ዕለት በ40ኛው ቀን ስልክ በቃ እንደ ሱባኤው በቃ ተባለ። እዚያው ምዕመናን ገቡ፣ አስቀደሱ፣ ቅዳሴ 10 ሰው የተባለው ቀር። የሚገርመው ነገር ግን አተሳልክወን ማረሳት አንድ ቱሪስት የለም ከፈረንጅም ከአበሻም። ምክንያቱም እኔ ቀደም ብዬ አብይ ጾም ሳይገባ ስለሄድኩኝ እኔ ብቻ ነኝ። ምዕመናን ብዙ አሉ ኢትዮጵያውያን
ብዙ ምዕመናን አሉ። እነሱ አብረን እንትን እያልን እኔም እንዲያው እዚያ እነሱ ጋር አብሬ ቆየሁኝ። ትንሣኤን አከበን፣ ስቅለትን አከበን፣ ቀዳም ሰን ሁሉን አከበርን። እዚያ በኋላ ዳግም ትንሣኤንም አከበርን። በዓለ ሃምሳን እንዳልኳችሁ እንዴት የለመንኩትን እንዴት እንደፈጸመልኝ እዚያ በኋላ የቀረውን ጉዞ ገዳሙ መኪና አዞ ሰሜኑን ክፍል እንግዲህ እነ ደብረ ታቦርን እነ ናዝሬት ገሊላን እነ ቃናን ገሊላን አጠቃላይ ገሊላ ወራጃን ሌሎችን ሁሉ ተረጋግተን ጎበኘን፣ ጨረስን። በዓለ ሃምሳንም እዚያው ጨረስኩኝ ማለት ነው። እና ለእኔ ጥሩ ነገር ነው። ከዚህ ደግሞ እንትን እንዳለ ይገባኛል። ስልክ ስለማልይዝ ነፃ ነኝ። እዚህ ላይ እንዲያው አትሳልከው እዚህ ጋርም እንትን እላለሁ። ነፃ ነኝ። ምን ቢል የለም ነፃ ነኝ። እናንተ ታዝኑ አታዝኑ በልቤ ባል ካልሆነ አንዳንዴ ስልክ ይጠቅማል። ለእኔ ግን ጦርነትና ስልክ አለመያዜ እንዴት እንደጠቀመኝ ጸጥ በቃ አንድ ልብ ብሞትም በዚያው እንዲያውም ጦርነት ሲል አይ ዛሬስ ቢጥል እላለሁ። እውነቴን ለመናገር ምክንያቱም እዚያችሁ አፈሯ መቅረት እፈልጋለሁ። ምን ያደርግልኛል? እንዲያው ሲንጓጓ እንትን ሲገቡ እኛ አንገባም፣ እኔ አልገባም። እንዲያውም እወጣለሁ። ነግ ነው የሚለው ሚሳኤሉ በላይ እንትን ሲል ሲመጣ እስራኤል ስታከሽፈው ቤቱን ያነጋንገዋል። ሲወድቅ በተለይ ምድሩ ይናወጣል። እኔ ግን እንዲህ ስለ ብትጥላት እኔ ላይ እያልኩ ነው እውነቱን ለመናገር። ምክንያቱም አፈሯ አትገኝማ፣ የማ እጥፍ ድርብ ዋጋ እኮ ነው። ስለዚህ ምንም ሳይከፋኝ ሁሉም ነገር አልፎ ቆየሁኝ። እንደ እግዚአብሔር ፈቃድ ያው እንደምታውቁት ነው፣ አዲስ ነገር የለም። ሁሉ የእሱ ስራ ታምሩ እየቀደመ አዲስ ቢሆንም ሁሉም የታወቀ ነውና ለእኔ የለመንኩትን አንዲት ነገር ለመንኩት። አንድ አብይ ጾምን እዚያ እንዳሳልፍ ጠየቁት፣ በዓለ ሃምሳን እንዳሳልፍ ጠየቁት፣ ፈጽሞልኛልና እንዲሁ እግዚአብሔርን አመስግኑልኝ አንድ ጊዜ። ሁሉ የእሱ ቸርነት ነው። ከዚህም ደግሞ ቅድም እንደተባለው ጉባኤ ቤቱም እንደማይቋረጥ አገልግሎቱም እንደማይቋረጥ ምስጢር ነው። በራሴ ነው፣ ለማንም አልነገርኩም። ለማንም ለሰበካ ጉባኤም አልተናገርኩም። ለጉባኤ ቤቱም እንዲሁ ለተወሰኑ ምክትሎች ጉባኤውን እንድታካሄዱ ብዬ ነግሬያለሁ። ከዚያ ውጭ ለማንም ምስጢር አልናገርኩም። ምክንያቱም አንዳንድ ጊዜ የሚገለጥ አለ። ጌታም ብሏል ወሪዶሙ እምደብር አዘዞሙ ከመ ኢይንግሩ እስከ አመ ይትፌጸም በጊዜው ነው ያላቸው። ሁሉ ነገር በጊዜው እስኪፈጸም ድረስ ለማንም አታወሩ ነው ያላቸው ሐዋርያት ጌታ በወንጌሉ። እስከዚያ ድረስ ዝም ጸጥ። አልፎ አልፎ አሉ እዚያ አባቶች እናቶች አሉ። አንዲት እማዬ ስርግተ ማርያም የሚባሉ በተለይ ደብረ ብርሃን ሲሄዱ አሉ እናት አሉ። እዚያ ስልካቸውን የያዙ አንዳንድ መምህር ዘላለም ደወለ አናገር። አይ እማዬ ዛሬ አንዱን አናግሬ ነገ አንዱ ሲደውልሳ ይሄማ ሌላ ኮተት ነው። እኔ ለገሌና አናግሮ እኔንም ቢያለኝ መባል ይመጣል። ደግሞ ለእኔ ጥሩ አይደለም። ዝም ይበሉ። ዝም ለማንም ኢየሩሳሌም ሁኜ ማንንም አላናገርኩም። እንደው ማንንም ከዚያ ያሉትንም አላናገርኩም። አሉ ወንድሞች ብዙዎች እንዲህ ገሌ እንዲው አገናኘኝ ብሎ አይ እንገናኛለን ሲሄድ እስከ አመ ይትፌጸም በጊዜው ጊዜው ሲደርስ ዛሬ ናታ ይቺ ቀኗ የተንገሩ ስለሆነ እያልኩኝ እንዲያ ብዬ ቆይቼ እሱ የፈቀደውን ሁሉ አሟላልኝ አደረገልኝ። አብይ ጾም እነዚያ አሳለፍኩኝ። አሁንም መጥቻለሁ ለማለት ነው። እንግዲህ ይቅርታ ግን የኔ እዚያ መኖር እንደዚህ በእውነት የሚያሳስብ አልመሰለኝም ነበረ። ያው ርቀት ሀገር ይከላለ ፍቅር እንዳለው እኔ አልረሳም ጎንደርን። እንዲሁም ኢየሩሳሌም ሁኜ በጣም በሰፊው ነው ሁሉ ነገር ቀለሙ ህዝብ ይባል እንዲሁ ህዝብ ይባል አብይ ጾም እዚያ ገዳም ቆሮንቶስ ሁኜ እንዲሁ አሁን ይሄ የመወድሱ ይሄ መዝሙሩ ያለው ሁሉ ነገር ቃል እግዚአብሔር አሁን እንዲሁ ዘወረደ ጀምሮ ያለው ግኔው ሲቃኝ እዚህ ትዝም ይለኝ ዋምኩራቦ ምኩራብ ሲባል ያ ምኩራቡን ስጎበኝ አጠቃላይ እንደው በሙሉ ልቤ ከዚህ ነው። ለምን ቦታው ከዚያ ነው፣ ቦታው እዚያ ነው ያለው። ቀለሙ ግን እዚህ ነው ያለ። አያችሁ
ቀለሙ ያለው ጎንደር ነው። እኔ በእግረ ስጋ ከዚያ ስላለሁኝ ጎንደር በፍጹም ሀይኔም ልቤም አልተረሳች። ኢትዮጵያ ልበል ኢትዮጵያ በሙሉ አልተረሳ። ሊቃውንቱም እንደዚሁ ትዝ ይሉኛል። ደግሞ አንዳንድ ጊዜ ይመጣሉ። አሁን በእውነቱ እነ መጋቢ ኃይላፍ የኔታ ሄኖክ የኔታ ሊቃውንት መንክር ሌሎቹ ታላላቅ አባቶች አንዳንድ ጊዜ አልፎ አልፎ እዚያ ገዳመ ቆሮንቶስ ማህሌት ተሰልፈው በቃ ቆመው ሁሉ ይታየኛል። እንዲያውም ያላገኘኋቸውን አባቶች አግኝቻለሁ። እውነቱን ለመናገር አግኝቻለሁ። ትላልቅ አባቶች አያቸዋለሁ። እዚያ በቃ ሰምሯል ማህሌቱ ላለው እውነቱ እዚህ ጎንደር ያለው ሰምሯል እያልኩ እንዲያውም እንኳን ላዘኔ ደስተኛ ነበርኩ ለማለት ፈልጌ ነው እንጂ እንደዚህ እናንተን ማስቀየሜ አላወኩም ነበረ። ይቅርታ። ግን ሁሉም ነገር ጥሩ ነው። እግዚአብሔር ይስጥልኝ። እሱ የፈቀደው ነው የሚሆን። ወደፊትም ቢሆን ዛሬም ቢሆን ነገም ቢሆን እሱ ከሚያውለን እንውላለን፣ እሱ ከሚያሳድረን እናድራለን አይደል? ለሁላችንም ነው እና ስለዚህ በሰላሙ በፍቅሩ በቸርነቱ ጎብኝቶ ከዚህ ቀን ስላደረሰን እግዚአብሔር በስሙ የተመሰገነ ይሁን። ሰበካ ጉባኤ ቤቱም ስላደረገልኝ ስጦታ አመሰግናለሁ። ስላደረጋችሁልኝ አቀባበል ከአየር መንገድ ጀምሮ ሁላችሁም ስላደረጋችሁኝ አቀባበል እግዚአብሔር ይስጥልኝ፣ ዋጋችሁን ይክፈላችሁ። የጉባኤው አምላክ በቸርነቱ ጉባኤውን ያስፋልን፣ ደቀ መዛሙርቱን ያብዛልን። የሁሉንም ማለት ነው። እንግዲህ አባቶቻችን አጽመ እዚህ ነው ያለ። እስቲ ገለጥ አድርገው። ይኸውም አሁን እንደደረስኩኝ እዚህ ነው የተሳለምኩኝ። የኔታ አጽመ እዚህ ነው ያለ። እንዲያውም ብፁዕ አቡነ ሳዊሮስ ዘንድሮ ጥምቀትን እዚህ ነው ያከበሩ ጎንደር እና እዚህ ነበር ጉብኝታቸውና ይህን ስናሳያቸው ወደዚህ ነው ጥሩ ይህን ስናሳያቸው በጣም ነው የገረማቸው። እንዴት በክብር ይዛችሁታል ብለው ተሳልመው እንዲሁም ከኔኔታ እንትን አጽቶ እንትኑ ስመውት ነው የሄዱ የመጡት ብፁዓን ሊቃነ ጳጳሳት ሁሉ ተስፋ ሁሉ ለጉባኤ ቤቱ ሰጥተው ነበር የሄዱ። እንደው እግዚአብሔር ፈቃዱ ነው ተስፋውን እንትን ብለዋል። እንዲሁም ለመምህራኑም ተስፋ እንደነበራቸው ሁለታችሁ ተስፋ እንደነበራቸው ያን ጊዜ እዚያ አንድ ቀን ይጀ ነበር። ሌላ ቤተ ክህነት ይጀ አላውቅም። እውነቱን ለመናገር ከመሄዴ በፊት አንድ ቀን ይጃለሁ እንጂ ቤተ ክህነት ምን አልሄድኩም። ግን ተስፋ ነበራቸው። ተስፋ ጥሩ ነው ስላቸው የሌሎችንም መምህራን እንግዲህ ተስፋ ውስጥ ይቀጥላል ብለው እንደው ትንሽ እንዲያብለው ነበር። እንግዲህ ተፈጽሞም ከሆነ ጥሩ ነው፣ ካልተፈጸመም ተፈጽሟል። እሰይ። እንግዲህ ደስታው የኔ ብቻ አይደለም ለማለት ፈልጌ ነውና ጉባኤ ቤቱን በጣም ስላከበሩት እዚህ ሀጅ እንኳን አመሰገኑ። እንዴት አድርጋችሁ ነው የያዛችሁት ጉባኤ ቤቱን በክብር፣ በተለይ የመምህራንና አስከሬን እንዴት አድርጋችሁ ነው የያዛችሁት ቤተ መቅደስ አድርጋችሁ ብለው ሁለተኛም አመስግነዋልና ያን ለመግለጽ ነው ማለት ነው። እንግዲህ ሀተሳልከው ለእግዚአብሔር እግዚአብሔርን አንድ ነገር ለመንኩት፣ እሷን እፈልጋለሁ በቤተ እግዚአብሔር ሁሉ ጊዜ እንድኖር እሱ እንዳገለግል ነው። አሁንም ምኞቴ ይሄ ነው። ያሰብኩትም ፈጽሞልኛል፣ ደስ ብሎኛል። ስሙ ለዘላለም የተመሰገነ ይሁን። ለእናንተም እግዚአብሔር ዋጋውን ይክፈላችሁ። ተባረኩ፣ ብሩክ ሁኑ። ኢትዮጵያ ሀገራችን ቅድስት ሀገር ናት። ቅድስናዋን ጠብቆ ያኖርልን። ጎንደር የሊቃውንት ሀገር ተብላ የምትጠራው በስሟ ከዚህም ከዚያም በስሟ እንከብርባታለን። እንዲሁ እኔ በተለያየ ቦታ ሲሄድ ውጭም እዚህም በስሟ በጎንደር እንዲያው በቴሌቪዥን የሚያየኝ ሁሉ እንዲህ ይላል እና ሙስሊሞችም ቅድም ዶክተር ወሰን ተናግራለች እና ቅድም ስንመጣ በአውሮፕላን አንዲት ሙስሊም ወጣት ልጅ ነበረች እና እንደው ወንበሩ እንደዚህ አብረን ስንመጣ እንትን እያልን ስለ ንስሐ አባት በእኛ አለ በእናንተ እያልኳት ምንድነው ንስሐ አባት እንዲህ የሚያደርግ እንዲህ የሚመክር በስጋ ባልና ሚስት እንዳይጣሉ ከተጣሉ የሚያስታርቅ እንደገና ደግሞ በነፍስ ኃጢአት ሲሰሩ ንስሐ የሚሰጥ እንደዚህ ነው ስላት በጣም ነው ይገርማት። በጣም በእናንተ አለ ወይ ስላት ይኛ እንትኑ አለ ተግባሩ አባቶችን እናማክራለን ብለን ግን እንደዚህ በቋሚነት የለም አለች። በቋሚነት የተመደበ የለም። እኛማ ይኸውልሽ እረኛ
እግዚአብሔር እረኛ ሰጥቶ ተቆጣጣሪዎች ናቸው ካህናት። የትኞች ናቸው እነዚህ የሚጠመጥሙት ቆብ የሚያደርጉት ናቸው? እነሱን እኮ ሳያቸው እኔ በጣም ደስ ይሉኛል አለች። እውነቴን እኮ ነው። እንዲያውም እውነቱን ለመናገር ከዚህ እስክንድረስ ድረስ ብዙ ነገር እኔም ስለ አረበኛው እየጠየቅኩኝ ይህን ቀመር አረቡን ራሱ የዚያን ሁሉ ጨረቃውን የፀሐዩን እንዴት ነው ምን ሊቃል የሚያስረዳኝ ያልኳት ቆይ አገናኛለሁ እያለች እና በቀስ አድርጎ ነው በጥበብ ነው በፈሊጥ ስላለው ነገር ሁሉ ሳናስበው ነው እዚህ ጎንደር የደረስን። እንዲያውም ይሰጣል ውሃም ምግብ ይሰጣል። አይኔ እዚያ አውሮፕላን ስለማል ውሃውን ትይዣለች ስላት እንዲህ አግኝቼው ነው አለችና ውሃን የሃይላንዷን ውሃ እዛ ሄዳለች። እና ምን ለማለት ነው የፈለኩት እንኳን ክርስቲያኖች የሌላ ቤተ እምነቶችም ጥሩ ምግባር ካሳዩአቸው እውነት ነው ቅድም ዶክተር ወሰን የተናገረችው ይወዳሉ ለማለት ፈልጌ ነው። ትክክል ነው። ዛሬ በተግባር አይቻለሁ። እኔ ሀገራችን ኢትዮጵያን ሰላም ያደርግልን። አመሰግናለሁ። እግዚአብሔር ይስጥልኝ። ሊቃውንት እግዚ ይቤልዎ አርድእተ አርህቆ ሀከከ አዕይንተ አእምሮ ሀበነ ከመ ይርአያ ኪያከ። ለሊቀ ሊቃውንት እግዚ ይቤልዎ አርድእተ አርህቆ ሀከከ ሀበነ አዕይንተ አእምሮ ይርአያ ኪያከ ብሎም ይሄዳል። በዚህኛው ማለት ሀበነ አዕይንተ አእምሮ ይርአያ ኪያከ። ሊቀ ሊቃውንት ድህረ ጸንሃ ወጎንደየ ሊቀ ሊቃውንት ክረምተ ሳሌም ህያሌ ክረምት ሊቀ ሊቃውንት አተወ በሐምሌ። ዘንድሮ ዘግይቶ ነው የገባ ክረምቱ። ደግሞ እሳቸው በሰኔ ተጠብቀው በሐምሌ ነው። ለንጹህ ዘር ወለ ትርጓሜ ስንዳሌ። ለዘሩም እሳቸው ናቸው የሚዋርዱት፣ ትርጉሙም በእሳቸው ነው። ለንጹህ ዘር ወለ ትርጓሜ ስንዳሌ ውእቱሰ ይንበር በኢስሳሌ ወለ ኩሉ ይሄሊ ሉዓሌ። ድህረ ጸንሃ ወጎንደየ ሊቀ ሊቃውንት ክረምተ ሳሌም ህያሌ ክረምት ሊቀ ሊቃውንት አተወ በሐምሌ። ለንጹህ ዘር ወለ ትርጓሜ ስንዳሌ ውእቱሰ ይንበር በኢስሳሌ ወለ ኩሉ ይሄሊ ሉዓሌ። ለሁላችን ከፍታ የሚያስቡልን እሳቸው ናቸው። ፍትሐ ሊተ እግዚኦ ተበቀል በቀሌ። የመጨረሻ ቅኔ ፍትሐ ሊተ እግዚኦ ወተበቀል በቀሌ። ሊቀ ሊቃውንት ሄር ሊቀ ሊቃውንት ሊቅ ቆይ ሲሎንዲስ ሊቀ ሊቃውንት እሙስተ ጎንደር ተከለ ፍቅረ አሃዊሁ ዕፀ ሕይወት። ፍቅረ አራት አይና ሲገልጡት የነበረው ፍቅራቸውን እስካሁን ፍቅረ አራት አይና አሃዊ የሚባሉት እነሱ ናቸው። ፍቅረ አራት አይና ዕፀ ሕይወት እስመ ፍቅረ አሃው ክቡር አሰሳሌ ዝንቱ ህልፈት ይልና ለናሆም ምድረ ጎንደር ዘኮነ ህሙመ ልቡና ውእቱ ድህነት። ለናሆም ህሙመ ልቡና ውእቱ ድህነት ወሊቀ ሊቃውንት ተክለ ገነት ጽጌሁ ይትቀሰም ለከብካበ መራ ወመራት። ይቤሎሂ ለናትናኤል ሊቀ ሊቃውንት ብሁት በአማን እስራኤላዊ እንተ ኢተፈጥረ ለጽልሁት ይላል። በአማን እስራኤላዊ እንተ ኢተፈጥረ ለእስራኤል ነው ቆይተው ደግሞ የመጡት። በአማን እስራኤላዊ እንተ ኢተፈጥረ ለጽልሁት አምጣነ ዝንቱ ይሄሊ በብሂለ ላይ እስመለ ኩሉ ይሄሊ በብሂለ ላይል ወታይት ተአማኒ ከመ እግዚኦ በስብከት ወበትምህርት። የሌሎችን ሰዓት ለከ ይደሉ እግዚኦ ስብሃት በጽዮን ወለከ ይትፌኖ ጸሎት በቤተ ጉባኤ። ኦርቶዶክሳውያን ይንበሩ በሀገሮሙ አጼ ዘራ ዳዊት መንክር ለሊቀ ሊቃውንተ አበይ ፈነወ ሀበ ምድረ ካይሮ ጎንደር በልጫለ። ኦርቶዶክሳውያን ይንበሩ በሀገሮሙ አጼ ዘራ ዳዊት መንክር ለሊቀ ሊቃውንተ አበይ ለሊቀ ሊቃውንት ማይ ለሊቀ ሊቃውንት ግዮን ፈነወ
ሀበ ምድረ ካይሮ ጎንደር ሀበ ምድረ ካይሮ ጎንደር ኢየሩሳሌም ድንግል ቀጸበቶ በደመና ረቂቅ መንክር ለሊቀ ሊቃውንት ኤፍሬም መፍጠኒ እምነ ሶርያ ጎንደር ነው። ለሊቀ ሊቃውንት ኤፍሬም መፍጠኒ እምነ ሶርያ ጎንደር ገባ ወተመይጠ ሊቀ ሊቃውንት ክርስቶስ ሀበ ስብሐቲሁ ወክብሩ ንድየተ ኢየሩሳሌም ሀዲጎ እምድሩ ፍቅረ ማርያም ቄርሎስ ምስለ ዲበ ኩሉ ወበኩሩ ተናገረ ይብሉ ለይደመሩ ጉቡአነ በወንጌል ሀገሩ እግዚእነ ለነ ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና እግዚእነ ለነ ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና እግዚእነ ሊቀ ሊቃውንት ጴጥሮስ ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና ለሀገረ ጎንደር ሰማይ ዘኢተርየ ሙስና ይገለብቦ ለሰማይ ሀገረ ጎንደር በወንጌል ደመና በል እስኪ ለሰማይ ሀገረ ጎንደር በወንጌል ደመና ወያወርድ ዝናማተ ንባባተ ቅዱስ መጽሐፍ ለዘህልዋን በህልውና ወለደቶሂ ለዘፈጠራ ባብዝሆ ብዙህ ትትና ማርያም ቤተ ጉባኤ ድንግል በድንግልና ወለደቶሂ ለዘፈጠራ ባብዝሆ ብዙህ ትትና ማርያም ቤተ ጉባኤ ድንግል በድንግልና ወሊቀ ሊቃውንት ጴጥሮስ ወሊቀ ሊቃውንት ክርስቶስ ማይምረ ህቡ ህሊና መጻ ወሃደረ ወተጸውረ በማሂፀና ሊቀ ሊቃውንት ሰሎሞን ሊቀ ሊቃውንት ሰሎሞን ከመከመይቤ ሰሎሞን ሊቀ ሊቃውንት በመሃለዩ ሊቀ ሊቃውንት ሰሎሞን ከመከመይቤ ሰሎሞን ሊቀ ሊቃውንት በመሃለዩ በዘመነ መንክር ጻኡ ወተረአዩ ሀበ ሊቃውንተ አውያኒሁ ጸገዩ ጽጌ ተክለቅኔ ወሮማን ፈረዩ በለስኪ ተናገረ እግዚእነ ዘህብረ መልክኡ ብሩህ ወንዋየ ጥበብ ወንዋዩ የደራሲውን ነው። ወንዋየ ጥበብ ወንዋዩ ወሰሎሞንሂ ወሊቀ ሊቃውንት ሰሎሞን ዘእክለ አእምሮ ሲሳዩ ሊቃውንት ሰራዊቲሁ ይገንዩ እምንግስናሁ አብይ ወምነ ብዙህ እበዩ ከመቅዱሳን ምእመናኒሁ ተቀነዩ ወስብሐት ለእግዚአብሔር። እንግዲህ አልበሱ መምህር ዘላለም ወደዚህ
ያሳዩልን። ከዚህ በላይ ወርቅ ዕለቱን ተሰርቶ የሚደርስ ቢሆን ወርቅም ብናደርግ ደስታችን በዚህ አይገደም ነበር። ለጊዜው ግን ያገኘነውን ተጠቅመናል። የብር መስቀል ነው።